በዚህ ዓመት ግቢ ጉባኤያችን በምክትል ሰብሳቢነት ሲያገለግል የነበረ ወንድማችን ዲያቆን ብሩክ ካሳሁን ለቀጣዩ ለ2019 ዓ.ም በምክትል ሰብሳቢነት የሚያገለግል ወንድማችን አሳልፈው አቤበተን ኃላፊነት እንድትቀበል ፈጠን ብለናል። በአንተ ላይ ባደረው በመንፈስ ቅዱስ መልካሙን አደራህን ጠብቅ። የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 14። እሺ እግዚአብሔር ይስጥልን። የግቢ ጉባኤያችን ጸሐፊ የነበረችው እህታችን ሶስና ፍቅረ ማርያም ለቀጣይ ዓመት ጸሐፊ ለአዲሴ ባትሳ ስትጠሩ ፈጠን እያላችሁ ለመምጣት ሞክሩ። በዚህ ዓመት ትምህርትና ሐዋርያዊ አገልግሎት ተጠሪ ሆኖ ሲያገለግለን የከረመ መምህራችን ወንድማችንም አባታችንም መርጌታ ኤፍሬም ድረስ ለቀጣይ ዓመት ትምህርትና ሐዋርያዊ አገልግሎት ሆኖ የሚያገለግለው ለወንድማችን ዲያቆን ገብረ ማርያም አበጅ አዝደፍቴ አባል በቦተ መጻሕፍት አምላካውያት ወትረ በጽማዌ እስመ እማንቱ የመረኸው ለልብከ ሀባንክሮተ እግዚአብሔር ልዑል ወቅ በእንተ አንብቦ ወምህሮ ወዘልፈ አንብባቲ። ቅድመ ዓለም ሰዋረግ ለሃይማኖት ነበረ ሙያና በጎ አድራጎት ለታችን ሃይማኖት አበራ ወደዚህ የቤተ ክርስቲያን አገልጋይ የምትሆን እህታችን ወለተ ሰማዕትን አደራላችኋለሁ። ለቅዱሳንም እንደሚገባ በጌታችን ተቀበላት። እርሷም ለብዙዎችም ለእኔም ረዳት ናትና ለችግራችሁም በፈቀዳችሁ ቦታ መግቧት። የሮሜ ሰዎች ምዕራፍ 16 ቁጥር 1። መልካም ያገልግሎት ዘመን ይሁንላችሁ። እሺ በዚህ ዓመት አባላት ክትትልና እንክብካቤ ክፍል ሆኖ ሲያገለግል የነበረው ወንድማችን አዲሱ ሀብታሙ ለቀጣይም ሌላ ክፍላት ይዞ የሚቀጥል ወንድማችን ነው። ለተመስገን አባ ወንድማችን ተመስገን ወደዚህ ናቱ።
የእውነት ቃል በቅንነት የሚናገር የሚያሰፍርን ሰራተኛ ሆነህ የተፈተነውን ራስህን ለእግዚአብሔር ታቀርብ ትጋ። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 15። ወንድሜ ሆይ ልጆችን ቀርበህ የምታወያይበት እነሆ አጀንዳ፣ እንዲሁም የምትሰበሰቡበት ቢሮ እነሆ ቁልፍ። ወንድሜ ሆይ መልካም የአገልግሎት ዘመን ይሆናል። እሺ ዋሲውን አገኘው ለቸርነት አድማሱ መዝሙርና ኪነ ጥበብ ክፍል። ዋሲ አገኘው ለቸርነት ወደዚህ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በራሳቸው ተመካከሩ፣ ለጌታ በልባችሁ ተቀኙና ዘምሩ። ኤፌሶን ምዕራፍ 5 ከቁጥር 19። ወንድሜ ኃይለማርያም ሆይ መልካም የአገልግሎት ዘመን ይሆንልህ ዘንድ እየተመኘሁ ይኸው የአገልግሎት ነው። የልማት ክፍል ተጠሪ የሆነው ወንድማችን ዲያቆን ብርሃኑ አለሙ ለወንድማችን ቻላቸው ዳኛቸው ወደዚህ ናት። የሰማይ አምላክ ያከናውናል፣ እኛም ባሪያዎቹ ተነስተን እንሰራለን። መጽሐፈ ነህምያ ምዕራፍ 2 ከቁጥር 20። ወንድሜ ገብረ ሚካኤል ሆይ መልካም የአገልግሎት ዘመን ነው። እህታችን ትዕግስት ኤፍሬም እቅድና መረጃ ክፍል ለቀጣይ ዓመት እዚሁ ለሚከርመው ለወንድማችን አዲሱ ሀብታም። ወንድሜ ገብረ እግዚአብሔር ሆይ ስማ ጠቢብም ሁን፣ ልብህንም በቀና መንገድ ምራ። ምሳሌ 23 ቁጥር 19። መልካም የአገልግሎት ዘመን ይሆናል። ዘቢደር ተመስገን ቋንቋና ልዩ ፍላጎት ለእህታችን ወርቅነሽ የቆየ እህታችን ወርቅነሽ ወደዚህ ወርቅነሽ ለወንድማችን ሲሳይ አበባው ወንድሜ ወልደ ገብርኤል ሆይ የተሰጠህን አደራ ጠብቅ። ከንቱ ነገር የሚያመጡትንና እውነትን በሐሰት የሚያርቁ ርኩሳንን ተለያቸው። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 20። መልካም የአገልግሎት ዘመን ይሆንልህ። እሺ መቶ ወንድሞች ጠብቁ። ወንድማችን ዲያቆን አበራ ቅኔ የጥበብና ንብረት ክፍል ለወንድማችን ጌታነህ አየለ። ወንድሜ ወልደ ዮሐንስ ወይ ቅዱስ ጳውሎስ ለልጁ ለጢሞቴዎስ እንዳለው እኔ እሱን ካልተወሸ ይልሃለሁ የሰጠሁህን አደራ እስከዚያ ቀን ድረስ ሊጠብቅ እንዲችል ተረድቻለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ከቁጥር 12። እነሆ አጀንዳ፣ እነሆ ቁልፍ። ወንድማችን ዮሐንስ መኮንን ኦዲትና ኢንስፔክሽን ለወንድማችን ዋሲውን አብይ።
ወንድሜ ወልደ ዮሐንስ ሆይ በትዕግስትም የተስፋውን ቃል የሚወርሱትን እንድትመስል እንጂ ዳተኛ እንዳትሆን ተስፋ እስኪሞላ ድረስ ይህን ትጋት እስከ መጨረሻ እንድታሳይ እመኛለሁ። መልካም የአገልግሎት ዘመን ይሁንልን። እነሆ አጀንዳ እሺ ባለስልጣን በስልጣኑ ሲመጡበት አይወድምና አለቅም ብዬ ቢያልፍ የቤተ ክርስቲያን አስተምሯ ስላልሆነ ለወንድሜ ደግሜ ያልሰራኋቸውን ስራዎች እንዲያስቀጥል ለቀጣይ ዓመት ሰብሳቢ ሆኖ ለሚቀጥለው ወንድማችን በለጠ ተስፋው ወንድማችን በለጠ ተስፋው የቀጣይ ዓመት የግቢ ጉባኤ ሰብሳቢ ነው። ወደዚህ እንድትመጣ ነው። ኃላፊነት ያለብኝ የቤተ ክርስቲያን ሰው ነኝ። ስለ ሀገሬና ስለ ቤተ ክርስቲያኔ እቆረቆራለሁ እንዳለ ሰማዕቱ ብፁዕ አቡነ ጴጥሮስ በአገልግሎት ዘመንህ የግቢ ጉባኤ ልጆችን እንደ አባት ተንከባክበህ ለሀገርና ለቤተ ክርስቲያን ተቆርቋሪ ትውልድ ሆኑ ዘንድ ኃላፊነት ባደራ ሰጠሁህ። በተረፈ እኔ ጀምሬ ያልፈጸምኳቸው ብዙ ስራዎች አሉና ከምሰጥህ አጀንዳ ላይ ተመልክተህ ለፍጻሜ እንድታበቃልኝ አደራዬ ጥብቅ ነው። መልካም የአገልግሎት ዘመን ይሆንልን። እሺ ከዚህ በመቀጠል የሚሆነው ወንድሞች እዚሁ ጸሎት እስከሚደረግላቸው እዚሁ ይጠብቃሉ። በዚህ ዓመት ለግቢ ጉባኤው የላቀ አስተዋጽኦ ሲያደርጉ ለነበሩ አካላት የስጦታ መርሃ ግብር ይኖረናል ማለት ነው። የስጦታ መርሃ ግብሩን የሚሰጡልን መምህራችን የኔታ ስብሐት ይሆናሉ። የመጀመሪያው ስጦታ ግን መምህራችን መምህር ስብሐት ሁልጊዜ ከመርሃ ግብሮቻችን እዚቹ ከፊት ላይ ተቀምጠው ከኛ የማይለዩ መምህራችን ናቸውና የፍቅር መግለጫ ይሆን ዘንድ ስጦታ እርሳቸው እናበረክታለን።